ሰላም እንዴት ናችሁ? በዛሬው ቪዲዮአችን ደግሞ የሰራነውን እንዴት እንደምንሸጥ ማሳያችሁ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አትርሱ። በመጀመሪያም ወደሱ ከገባን በኋላ ኤክስፕሎረር የሚለውን ነክተን ወደ ታች ዝቅ ስንል ትራንዛክሽን የሚለውን እንነካለን ማለት ነው። ትራንዛክሽኑን ከገባን ወደ ውስጥ ያስገባናል ማለት ነው። ከዛ ሎጊን ታደርጋላችሁ። ሎጊን ካደረግን በኋላ ይህንን ይመስላል ማለት ነው። እንደምትመለከቱት ሰዎች እንደዚህ ያሳያሉ። ፕራይስ አለ ማለት ነው። ፕራይሱን ያያችሁ መሸጥ ትችላላችሁ ማለት ነው። እኔ ለኔ የሚሆን ፕራይስ የፈለኩኝ ነበረ። እኔ ያለኝ 0.1 ስለሆነ ለሱ የሚሆን ፕራይስ የሚገዛኝ ሰው ፈልጋለሁኝ። እዚህ ጋር ማወቅ ያለባችሁ ስንት ፐርሰንት ያለው ሰው ነው፣ ፐርሰንቱ ከፍ ያለው ነው አይታችሁ መሸጥ ያለባችሁ ማለት ነው። እንግዲህ እዚህ ጋር አግኝቼዋለሁኝ እኔ 0.1ን ለመሸጥ ስንት ያስፈልጋል? 0.102 ሚኮይን ያስፈልጋል አለ። ወደ ውስጥ እንገባለን። ከዛ በኋላ እዚህ ጋር አውቶንቲኬሽኑ ኮኔክት እናደርጋለን። ኮኔክት ካደረግን በኋላ ቀጥታ እንመለሳለን ማለት ነው። ከተመለስን በኋላ ኮንፊርም እንለዋለን። ከዛ እዚህ ጋር እንደዚህ ያመጣናል ማለት ነው። ከዛም ትንሽ ቆየት እንላለን እሱ አድሬስ እስከሚልክልን ማለት ነው። ያን አድሬስ ተጠቅመን ነው ለሱ የምንልክለት። ምንም አይነት ፊው ያን ያክል ፊው የለውም፣ ትንሽ ነው የሚቆርጠው። እዚህ ጋር አድሬሱን እስከሚልክ የጠበቅኩት ነበረ። እንደምትመለከቱት አድሬሱን ልኮልኛል። ኮፒ አርግቼ ወደ ሚፓስ አፕሊኬሽን ሄጄ ስንት ነው መላክ ያለበት? 0.102 ማለት ነው። 02ቱ ፊው ነው፣ 0.1 ደግሞ የምሸጠው ነው። እኔ ያለኝ ደግሞ 0.107 ያለኝ። ስለዚህ 0.12 አርግቼ ከላይ ደግሞ አድሬሱን ፔስት አደርጋለሁ። ከዛ ከታች ደግሞ እናስገባለን። ኦፕሽናል ነው፣ ማለፍም ትችላላችሁ። ነገር ግን ኔክስት እንለዋለን። ከዛ ድጋሚ ኮንፊርም እንላለን። ፓስወርድ እናስገባለን። ፓስወርዱን ካስገባን በኋላ እዚህ ጋር ራሱ አውቶማቲክ ይከፍላል፣ ባላንስ ካለው ማለት ነው። ከሌለው ግን ብር የለውም ይላል። በጣም ምርጥ ኦንላይን ስራ ነው። በኢንቫይት ነው ብዙ የምታገኙት። ከዛ ይሄንን ምን እናደርጋለን? ስክሪንሾት እናነሳዋለን ማለት ነው። ይጠቅመናል። ስክሪንሾት እናነሳና ወደ ብራውዘር እንመለሳለን ማለት ነው። ከተመለስን በኋላ ቻት ላይ ሄደን ዩአይዲያችንን እንልክለታለን፣ የባይናንስ መታወቂያችንን ማለት ነው። እዚህ ጋር ሴንድ ባይናንስ ዩአይዲ ይላል ማለት ነው። የባይናንስ አይዲያችሁን ላኩ ይላል። በመቀጠል ባይናንስ ላይ ገብተን እንደምትመለከቱ መጀመሪያ ዋሌቱም ትንሽ ነው ያለ ገንዘብ ትንሽ ነው። ወደ ጎን ሶስት መስመሯን ከላይ ያለችውን እነካትና አድሬሱን እንደምትመለከቱት ኮፒ አርግቼ እሄዳለሁ ወደሱ። ከዛ ፔስት አደርግለታለሁ ማለት ነው። ፔስት አርግቼ ከላኩለት በኋላ እሱም ይልክልኛል ማለት ነው። በሚገባ እንጠብቀዋለን። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ አትርሱ። በጣም ምርጥ ኦንላይን ስራ ነው። ይሄን ያክል እንደዚህ እሸጣለሁ አልሸጥም ምናምን እንደዚህማ እኔ አልሸጥም ምናምን ካላችሁም ደግሞ እንደዚህም ይሄን ያክል መልፋት አልፈልግም የምትሉ ካላችሁ እዛው ቴሌግራም ቻናል ላይ አለላችሁ። እኔ ዩዘር ኔም አናግሩኝ፣ እገዛችኋለሁኝ። መሸጥም ሆነ መግዛት የምትፈልጉ ሰዎች አናግሩኝ፣ እገዛችኋለሁኝ በታማኝነት። ያው እንደምትመለከቱት 1.2 ነው ያለን የኤስዲቲ ማለት ነው ባይናንሳችን ላይ። ስለዚህ ወደ 75 ማደግ አለበት ማለት ነው ብራችን። እስከሚልክ እንጠብቀዋለን ማለት ነው። ትንሽ ኔትወርክም እያስቸገረኝ ነበረ። እሺ አሁን ሜሴጅ ተልኮልናል። ሜሴጅ ተልኳል። ባይናንስ ላይ ገባ ያለ ነው። ባይናንስ ላይ ስገባ እንደምትመለከቱት ዋሌታችን በትንሹም ቢሆን ጨምሯል። 1.20 ነበረ፣ አሁን 1.75 ሆኗል ማለት ነው። ያው 0.5 ነው የሸጥነው አይታችኋል። እና እውነትና ውሸት እንደሆነ ለማረጋገጥ ለእናንተ ለማሳየት ብዬ ነው የሸጥኩት ማለት ነው እንጂ ከፍ እስከሚል አስቀምጬ መሸጥች ነበር። ነገር ግን ለእናንተ እንድታምኑ ብዬ ነው ያሳየሁት ማለት ነው። እንደነዚህ አይነት እውነተኛ ኦንላይን ስራዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አትርሱ። በቀጣይ ሳምንት እስከምንገናኝ ባላችሁበት ቸር ቆዩ። ፒስ